በጣም ደህና ነኝ። ሰብስክራይብ፣ ላይክ በማድረግ ጀምሮ ወደ ትምህርታችን። ባለፈው ቪዲዮአችን ላይ አራት አናባቢና አራት ተነባቢ አይተን ነበረ። ዛሬ ደግሞ የቀሩትን አናባቢዎችና አራት ተነባቢ እናያለን ማለት ነው። ከአናባቢዎች 6 ከተነባቢዎች 4። ምን ጀምሮ ከተነባቢዎች ነው። ሚየም፣ ፒየብ፣ ሲዮት እና ኢየን እያንዳንዳቸውን እንያቸው። ይች ፊደል ም የሚል ሳውንድ አላት። ም ከቃላት መጀመሪያ ላይ ሆና በፍጥነት ስናነባት ከምና ከብ መካከል ያለ ሳውንድ ትሰጠናለች። በፍጥነት ስናነባት ከቃላት መጀመሪያ ላይ ሆና ከምና ከብ መካከል ያለ ሳውንድ። ለምሳሌ ይህን ቃል ስናነብ ሞ ነው። ኖርማሊ ስናነብ ሞ ግን በፍጥነት ፈጠን አድርገን ስናነበው ቦ ይሆናል ማለት ነው። ከምና ከብ መካከል ያለ ሳውንድ ይሰጠናል። አጻጻፉን ስንመለከት ከላይ ወደ ታች ወደ ጎን እንደዚህ። ይህች ፊደል ደግሞ ብ የሚል ሳውንድ አላት። ብ ከቃላት መጀመሪያ ላይ ስትሆን ድምጿ ከብና ከፕ መካከል ይሆናል። መካከል ላይ ስትሆን ደግሞ ብ ይሆናል። ከቃላት መጀመሪያ ስትሆን ከብና ከፕ መካከል ለምሳሌ ፓፕ ከቃላት መጀመሪያ ላይ ስለሆነ ያለችው ከብና ከፕ መካከል ያለ ሳውንድ እንሰጣትና ፓፕ ብለን እናነባታለን ማለት ነው። አጻጻፉን ስንመለከት እንደዚህ አድርገን እንጽፋለን። ይህች ፊደል ደግሞ ስ የሚል ሳውንድ አላት። ስ ግን አንዳንድ ቦታዎች ላይ ከሷ ቀጥሎ አንዳንድ ቫውሎች የተወሰኑ ቫውሎች ተከትለዋት ሲመጡ ድምጿን ከስ ወደ ሽ ትቀይራለች። ምናማ እነዚህ ያ፣ ዮ፣ ዩ እና ኢ አብሯት ሲመጡ ከሷ ቀጥለው ሲመጡ ድምጿ ወደ ሽ ይቀየራል ማለት ነው። እነዚህ ከዋይ ጋር የተያያዘ ድምፅ ያላቸው ሳውንዶች ከሷ ቀጥለው ሲመጡ ድምጿ ከስ ወደ ሺ ይቀየራል። ለምሳሌ ይህን ብናይ ሲምሲሜ መጀመሪያ ላይ ያለችው ስ ሳውንድ ነበረች፣ ግን ተከትላት የመጣችው ከነዚህ መካከል አንዷ ነች። ስለዚህ ከሲ ወደ ሺ ተቀይራትና ሲምሲሜ ይሆናል ማለት ነው። ሲምሲሜ። አጻጻፏን ስንመለከት እንደዚህ ይህች ፊደል ደግሞ ሳይለንት ናት፣ ወይም ደግሞ ከታችኛው ክፍል ላይ ስትቀመጥ ኤንጂ ወይም የሚል ሳውንድ አላት። ሳይለንት ናት። ሳይለንት መቼ ሳይለንት እንደምትሆን ከዚህ በፊት አይታችሁታል። ከቫውሎች መጀመሪያ ላይ ስትመጣ ሳውንድ አይኖራትም። ሳውንድ ሊኖራት የሚችለው ወይም የሚል ሳውንድ ሊኖራት የሚችለው ከታችኛው ወይም ፓችም የሚባለው ቦታ ላይ ስትቀመጥ ነው። ስለ ፓችም እነዚህ ፊደላቶችን ከጨረስን በኋላ አሳያችኋለሁ። ፓችም ላይ ስትቀመጥ ወይም ከታችኛው ክፍል ላይ ስትቀመጥ የሚል ሳውንድ አላት። ከዚያ ውጭ ደግሞ ሳይለንት ነች ማለት ነው። ለምሳሌ ሳይለንት የምትሆነው ለምሳሌ ይህን ብናይ አኒ ስንል እዚህ ጋር መጀመሪያ ላይ መታለች። ምንም ሳውንድ አይኖራትም፣ ብቻ ከቫውሉ መጀመሪያ ላይ መታለች። ቫውሉ ለብቻው ስለማይቀመጥ እዚህ ጋር ሳይለንት ነች ማለት ነው። ሌላ ደግሞ የምትሆንበት ደግሞ መጨረሻ ላይ ቦታ ስትቀመጥ ያልኳችሁ ደግሞ ለምሳሌ እዚህ ላይ ስትሆን ባንግ ትሆናለች። የሚል ሳውንድ ይኖራታል። የሚል ሳውንድ ማለት ነው። ባንግ ይሆናል። ስለዚህ ፓችም ላይ ወይም ከታች ቦታ ላይ ስትቀመጥ የሚል ሳውንድ አላት። ከመጀመሪያ ላይ ስትመጣ ደግሞ ወይም ደግሞ ከሁሉም ከፓችም ውጭ ያሉበት ቦታ ላይ ስትመጣ የሚል ሳውንድ አይኖራትም፣ ሳይለንት ትሆናለች ማለት ነው። አጻጻፏን ስንመለከት ቀላል ነው። ያው ክብ መስራት ነው። አሁን
ኮንሶናንቶችን ጨርሰናል። ወደ ቫውሎች ነው የምናልፈው። ምናየው እነዚህ ኦ፣ ዮ፣ ኡ፣ ዩ፣ እ፣ ኢ እነዚህን ነው የምናየው። ይች ፊደል ኦ የሚል ሳውንድ አላት። ኦ ኦ ኦ ከቃላት መጀመሪያ ላይ ስትሆን ብቻውን መቀመጥ እንደማትችል ከዚህ በፊት ነግሬያቸዋለሁ። ምክንያቱም ቫውል ስለሆነች። ስለዚህ እንዴት ነው የምናስቀምጣት? ከታች በኩል ነው የምትቀመጠው። ኦ ኦ ኦ ለምሳሌ በዚህ ምሳሌ ልስጣችሁ። ኦ ኦሪ 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 እንዲህ ነው። ብቻውን መቀመጥ አትችልም። ሳውንዷም ኦ ነው ማለት ነው። አጻጻፏን ስንመለከት እንደዚህ ይህ ፊደል ደግሞ ዮ ዮ ዮ ሚል ሳውንድ አለው። ከቃላት መጀመሪያ ላይ ሲሆን ብቻውን መቀመጥ አይችልም፣ ልክ እንደ ሁሉም ቫውሎች። ስለዚህ ዮ ዮ ዮ ብለን እናስቀምጠዋለን። አጻጻፉን ስንመለከት እንደዚህ እንደዚህ ዮ። ይህ ፊደል ደግሞ ኡ ኡ ኡ ሳውንድ አለው። ኡ ስለዚህ ከቃላት መጀመሪያ ላይ ሲመጣ ኡ ይሆናል። ኡ ኡ አጻጻፉን ደግሞ እንደዚህ ይህ ፊደል ዩ ይባላል። ዩ ዩ ዩ ይህም ከቃላት መጀመሪያ ላይ ሲሆን እንደ ሌሎች ቫውሎች ይሆናል። አጻጻፉ ደግሞ እንደዚህ ዩ። ይህ ፊደል ደግሞ እ ይባላል። እ እ እ ስለዚህ ከቃላት መጀመሪያ የሚመጣ ከሆነ እንደዚህ ሆኖ ይቀመጣል። እ እ አጻጻፉን ስንመለከት እንደዚህ ነው። ይህ ፊደል ኢ ይባላል። ኢ ኢ ይህም ከቃላት መጀመሪያ ላይ ከመጣ ይሆናል። ኢ ኢ አጻጻፉም ቀላል ነው። እንደዚህ ኢ። ጨርሰናል። 4 ኮንሶናንት እና 6 ቫውሎችን። አሁን እነሱን እያገጣጠምን ቃላት እንመሰርታለን ማለት ነው። ከኮንሶናንት አንድ ከቫውል አንድ እየወሰድን እንያው። ለአሁን ም ኡ ም ኡ ሞ ብ ኦ ብ ኦ ቦ እንደዚህ እያደረግን ሙሉ በዚህ ሁሉንም እያደረግን እንስራ። ም ኦ ቦ ም ዮ ቢዮ ም ኡ ሙ ም ዩ ሚዩ ም እ ም ም ኢ ሚ ብ ኦ ቦ ብ ዮ ቢዮ ብ ኡ ቡ ብ ዩ ቢዩ ብ እ ብ ብ ኢ ቢ ስ ኦ ሱ ስ ዮ ሶ ስ ኡ ሱ ስ ዩ ሹ ስ እ ስ ስ ኢ ሲ እቺ ሳይለንት ሌተር ነች። ስለዚህ ሙሉ ይችንን ብናደርግባት ሁሉንም የምሰጠን ራሳቸውን ድምጻቸው ነው። ስለዚህ ኦ ዮ ኡ ዩ እ ኢ ይሆናል። እስኪ ቃላቶችን ደግሞ እናንብብ። በእነዚህ ፊደላቶች የተጣመሩ ቃላቶችን እናንብብ። ይቺ ም ነች። ም ኢ ስ ኦ ስለዚህ ቢሶ ሚሶ ኤስ ሚሶ። እዚህ ጋር እነዚህ ሳይለንት ናቸው። ይህም ሳይለንት ነው፣ ይህም ሳይለንት ነው። ስለዚህ ራሳቸው ቃላቶቹን ነው የሚሰጡን ድምጻቸውን። ኡ ዩ ስለዚህ ኡዩ ኡዩ ብ ኡ ም
ኦ ፑሞ ፑሞ ይሆናል ማለት ነው። እዚህ ጋር 3 ቃላቶች አሉ። ለማንበብ ሞክሩ፣ ተለማመዷቸው። ለዛሬ እዚህ ጋር ይበቃናል። ከምሳምኒዳ